የኦርቶዶክስ ቴዎሎጂ የድህነት የዘላለም ሕይወት ጉዳይ መነሻው ሰብአዊ አመለካከት ነው። ያም ሰብአዊ አመለካከት እናትና ልጅ የሚል ሰብአዊ አመለካከት ኢየሱስ ሊፈጽመው የመጣው የማዳን ስራ በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ካንቺ ጋር ምን አለኝ? ኢየሱስ የሁሉም ነው። በቤተሰብ ዝምድና ታስሮ የሚቀር አይደለም። እርሱ የሁሉም ነው፣ ለሁሉም። ሰብአዊ አመለካከት ማለት እናትና ልጅ ስለሆኑ እናት አይደለችም አሳደገች እናት። ይሄ ሰብአዊ አመለካከት ነው። በመስቀል ላይ የተሰራ የክርስቶስ የማዳን ስራ ቤዝ የሚያደርገው በእግዚአብሔር ዘላለማዊ እቅድ ላይ እንጂ በሰብአዊ አመለካከት። ሰውዬ የተናገሩት ትክክል። የኛ ቤዛ ኢየሱስ ክርስቶስ ነው ያለው። ማርያምን አከብራለሁ ብለው ነው የጀመሩ። እንደው መጽሐፍን መረመሩ፣ አዩ። ሰው ናቸው፣ አንጎል አላቸው፣ ተናገሩ። መንፈስ ቅዱስ ገለጸላቸው። ኢየሱስ ቤዛ ነው አሉ። እና ምን ያድርጉ? ይዋሹ? እንዳንተ ማርያም ቤዛ ናት ታማልዳለች ምናምን እንደምትለው ነው ለኛ ተሰቀላለች ብለን እንመን። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። እኔ ሳምባዲ እንዲያምንልኝ ብዬ ያልተጻፈ ነገር አልወራም። የተጻፈ እኔ ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልሃል ብዬ አላሳምነው፣ አልሞትለት። ከመስቀሉ ስራ ውጪ የምንተርክበት ለጭቅጭቅና ለማይረባ ነገር ጊዜያችን የምናውልበት ጊዜ ስለሌለን የሰላም አምባሳደሮች ሆነን ስለ ሰማያዊ ሀገራችን ቀደም ብዬ እንደነገርኳችሁ እኛ በምድር ላይ አምባሳደሮች ነን፣ ወኪሎች ነን። ሰማይን ወክለን የምንሰራ እንጂ ስለ ምድሩ የምንሰራ በዚህ ምንም የሚቀረን ነገር የለም። ሁላችን አጆች ነንና ቶሎ ቶሎ የሰማዩን ሀገር ለሌላው የማዳረስና የመስበክ የመንገር የላኛውን ህይወት እሺ ባይነትን፣ ታራቂነትን፣ ደግነትን፣ በጎነትን፣ ሰላምን፣ እርቅን ማወጅ ይጠበቅብናል። ይሄ ሁሉ ከኛ ነው የሚገኘው።